አልቻልኩም በእውነት ከሱ ውጪ የህግ ሰው የለም። እኛ እናቴ ባለቤቴን እኛ ብር መልስልና አንፈልግም ሌላ ስራ እንሰራበታለን አገር ቤት ሄደን ከዚህ በዚህ እኛ መንቀሳቀስ እንደምንችል እናውቃለች። ባለቤቱ ታውቃለች ይሄንን ታውቃለች። እኔ ከሳምንት በፊት ባለቤቱን አናገርኩኝ ስልኳን አስልኬ በውስጥ ደውዬ ሳናግራት ባለቤቱን ሳናግራት ስለእናንተ ብር የእናንተ ብር ተመላሽ ነው አይደለ አለችኝ። አዎ የእናንተን ብር ከ20 ቀን በፊት ራሱ አውርቼ የነሱ ብር ብለን መልስላቸዋለሁ ሲል ነበረ። የነሱ ተመላሽ ነው ብሏል እና ይመልስላችኋል። እምቢ እኮ አልተባላችሁም፣ አልተካዳችሁም እየተባለን ማለት ነው። አመት ደረሰ። አሁንም ግሩፕ ላይ እያላቸው ያለው 2 ወር ነው የሚላቸው። ምንም እምነት ያሌለው ቃል ማለት ነው። ስለዚህ እየዋሸን ነው። እሱ ስራ ብሩን እየሰራበት ነው። እኛ እዚህ ብራችንን አጎልተን እየተቸገርን ነው እና ብራችን እየሞተ ነው። የዛሬ አመት ብር ያስገባንበት ብርና ዛሬ እኛ ጋር እጥፍ ነው። ማናችሁም ታውቃላችሁ ዶላር ምን ያህል እንደጨመረ እና ይሄን ያክል ውሸቱ የላቀ ነው። እኛ እንደዛ ብለን ከግሩፑ ስንል ባለቤቴን ከግሩፑ ሲያወጣ ሚስቱ እንደሆንኩ አያውቅም ነበር። ግሩፕ ውስጥ እኔ እያለሁ ሰላይ ነው እንዲህ ብሎ እኮ እንደዚህ ከኔ ኢንፎርሜሽን ወስዶ እኮ እንዲህ አድርጎ ብሎስ በሰላይነት ግሩፕ ላይ ስሙን ሲያጠፋ ነበር። ትንሽ የሆነ ጥያቄ ስትጠይቂ ያኔም ባለቤት ስም ማለት ነው ሰላይ ምናምን ይሄ ቢዝነስ ነው የመንግስት ተቋም አይደለም። ምንድነው ስለላን ምን አመጣው? ሰላይ ማለት ሊያጠኑን ነው የገቡት እንጂ የስራ ሰዎች አልነበሩም። ከበፊቱ ራሱ ከባለቤቴ ጋር ቁጭ ብዬ እንደዚህ እያወራን ነበር ብሎ ስማችንን ኮፒ አድርገው ሊጀምሩ ነው። አዎ ምንድነው ቢዝነሱ ኮፒ የሚደረገው? ምንድነው ምንም አላየንም። ልናመርት ነው ሆንዳ ምን ልናመርት ነው? በ1 ሚሊዮን ምን እንሰራለን እኛ? እሱ በቃ ለስለላ ነው የገባችሁት። የሆነ ሰው ከዚህ በፊትም መጀመሪያ ላይም ለስለላ የገቡ ሰዎች አሉ። ስለ ስለላ በጣም ነው የሚያወራው። ለስለላ ነው የገቡት፣ ለስለላ የገቡት ሰዎች አሉ እያለን በጨረሻ ላይ ጥያቄ የጠየቀ ሰው በህግ በትክክል የሆነ ቀጥ ያለ ትክክለኛ ጥያቄ ስትጠይቂው ስታጨናንቂው የሚያደርግሽ ነገር ከግሩፕ ያለን ያወጣል። መልስሽን አይመልስም። ትንሽ ስትተቺውና ስትቆጪው ያንን ነገር ለመመለስ በቁጣ ይመጣል። እንዴት አደርጋላችሁ? አሁን ባለፈው ግሩፕ ላይ ሆስ ቮይሱ ሲልኩልኝ እንዲህ ብለህ እንዴት ትዋሻለህ? እኛ ብራችንን ነው የምንፈልገው ብሎ በግሩፕ ሆይ ብሎ ሲነሱ የፈለጋችሁበት ቦታ ሂዱ ብሎ ዝቷል። ምንም ማንም ህግ የሚጠይቀኝ የለም፣ ምንም ፈራው የለም። እኔ ከአላህ ውጭ ምንም አልፈራም ብሏል። እኔ ብራችሁ ሰጣችሁ። አላህ ከህግም ከምንም በላይ እኮ ነው። አላህን ከምንም በላይ ነው። ሀቅ ይወስዳል። እንግዲያውስ እንደምትሰሚ የኛ ብር ተበልቷል ብለን ቁጭ ብለን እያለቀሰን ከትላንት ወዲያ ግሩፕ ላይ ገብታ አንዷ ተቀላቅላ ወላሂ እሷ ህይወቷን ስታወራ ማለት ነው ምን ውስጥ ነው የገባ ነው ያለው። ይሄ ሰውዬ የቲምን ብር እየበላ ማለት ነው። የቲም ማለት ታሪኳን ከነገረችው በኋላ እቺን ልጅ እንደውም ወደ ግሩፕ ራሱ ማስመለስ የለባትም። የሷን ብር እሰራበታለሁ ብሎ ራሱ በራሱ አምኖ መቀበል የለበትም። የቲም ብር እንግዲያውስ ሁላችሁም በእምነታችሁ ታውቃላችሁ። በእኛ በእስልምና በጣም ከባድ ነው። እሺ እኔ ግን ሳስበው ሚስቱ የምታውቅ አይመስለኝም። የትኛዋ ሚስት ባሏ የሰው ሐቅ የሰው ላብ ልጆቿን እንዲያበላባት ትፈቅዳለች ብዬ አላስብም። ለልጆቿ ለነገ በሽታ አደጋ ብዙ ነገር ትፈራለች። የሰው ሐቅ በሽታ አደጋ የተለያየ ነገርን ያመጣል፣ ሙሲባን ያመጣል። እና የትኛው ሚስት ልጆቿ የሰው ላብ የሰው ሐቅ እንዲበሉባት ልቦኗ እያወቀ ትፈቅዳለች ብዬ አላስብም። ስለዚህ ሚስቱ ታውቃለች ብዬ አላስብም። አንቺ ሚስቱ ታውቃለች አልሽ። እንዴት አወቅሽ ሚስቱ እንደምታውቅ? ትክክል ነው። እኔም ሙሉ ለሙሉ ሚስቱ ታውቃለች አልሽም፣ ግን አናግሬያታለሁ እያልኩሽ ነው። ከሳምንት በፊት አውርቻት እሺ አይመኒታ ብራችንን አልመለሰልንም ወይ ከግሩፑ አይደለንም፣ ሪሲታችንም እንዳልተሰጠን ታውቂያለሽ። ይሄንን ነገር አንቺም ባለቤቱ እየሆንሽ ዝም ብለሽ ወይ ኖርሽ ወይ ስላት እኛ እኮ ባለፈው ቅርብ ጊዜ ራሱ አውርተን ስለነሱ የነሱ ብር እንዴት ሆነ ተብሎ አይ የነሱ ብር ተመላሽ ነው ብሎኝ እንዲህ ብለን ሁላ ስናወራ ነበረ። አልተረሳም የናንተ ብርም አለች። በመልሽ ያለው ብሎ ግሩፑ ላይ እያስዋሻ አይደለም ወይ? እኛ ደግሞ ስንደውልለት የኛን ስልክ አያነሳም፣ የወንድሜን ስልክ አያነሳም። በምንድን ነው አምነን ቁጭ ምንለው? ባለቤትሽ ነው፣ የልጅሽ እናት ነው፣ የልጅሽ አባት ነው፣ ይሰማሻል። እንግዲያውስ ጠይቂልን። እኔ እሱ ማግኘት ስላልቻልኩኝ ነው ወደ አንቺ የመጣሁት። ጠይቂልኝ ስላት ጠይቄልሽ ማታ ሪከርድ አደርግልሻለሁ አለችኝ። ሄደች። ይኸው ዛሬ ሳምንት አልፎናል። በደውልላት አታነሳም፣ ቴክስት ብላት አትመልስም። እንግዲያውስ አታውቅም በእኛውን አንቺ ወላሂ አታውቅም እያሉ ነው ኮሜንት ላይ። ኤኒዌይ እማታውቅ ከሆነ በቪዲዮ እናሳውቃታለን። ደረሰኞቹን
አናን ጨርሰሻላ? አንቺ ጋር ያለውን ነገር ጨርሻለሁ። አመሰግናለን። እሺ አሁን ወደ ኡምረያን ሄዳለሁ። ኡምረያን 21 ናችሁ አይደለ? 10 ሚሊዮን እንትን የመጀመሪያ አካውንታቸው ያስገቡበትን አላኩልኝም። ኦንላይን የሌሉ ልጆችም ስላሉ እኮ ቆየን። 21 ናችሁ አይደል? 21 ነን። ስለዚህ የላክሽልኝ ደረሰኝ ስንት ነው? አሁን የላኩልሽ ኦንላይን ያለነው ነው ያላኩልኝም። አሁን እዚህ እንትኑ ላይ እየተከታተሉ ስለሆነ ባካችሁን ላኩልኝ። መጀመሪያ ወደ አካውንቱ ብር ያስገባችሁበትን ደረሰኝ ላኩልኝ። የባንክ ደረሰኝ ነው የሚፈልገው ወደ አይመኒታ። ይኸው አሁን እንደላክሽልኝ አይነት መጀመሪያ የላክሽልኝ አይመኒታ የድርጅቱን የተቀበለበት ተቀብያለሁ የሚል ይሄ አይመኒታ ቢዝነስ ግሩፕ የሰጠን ነው እኮ። እሱን አይደለም የሚፈልገው መጀመሪያ ከባንክ የገባበትን ደረሰኝ ይሄኛው እንደዚህኛው 300,000 200,000 እኮ እሱን ሲልኩልሽ ጠቅላላ 21 ደረሰኝ ሲደርሰኝ ማስረጃ እጄ ላይ ስላለ ቪዲዮ ሰርቼ እጠራዋለሁ።